ሰላም ሰላም፣ ውድና የተከበራችሁ የማይቲዩብ ተከታታዮች እንዴት ናችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ሰላም ነው፣ ሁሉ መልካም። በሀገር ውስጥም በውጭም ያላችሁ ውድ ኢትዮጵያውያን እንዴት ናችሁ? እንኳን አደረሳችሁ። በዓሉ የሰላም የደስታ የፍቅር ያርግልን። ቤተሰቦች ደህና ናችሁ ወይ? አለው እንግዲህ እግዚአብሔር አምላክ ያው ሰላሙን ያምጣልን። እዚህ ያደርሱናል። ከዚህ በኋላ ያለውን ፈጣሪ ይጠብቀን። እንግዲህ እኛም ያው በመዳም ኩሽና በዓል እንዴት አለፈ፣ እንዴት አሳለፍን የሚለውን ያው እንግዲህ ወደ እናንተ በጥቂቱ ይዘንላችሁ መጥተናል። ያው ጠላው እንዳያችሁ ዳቦም ተጋግሯል። ሁሉ ሙሉ እግዚአብሔር ይመስገን። እዚህ ጋር ደግሞ ሽንኩርታችንን ይሄ ያሳያችሁ ያው እንደ በዋዜማው የተሰራ ነው። ይሄ ደግሞ የዕለት ዕለት ነው። ሽንኩርቱ አዘጋጅተናል። ያው እንግዲህ እንደምታዩት ቪዲዮውን ፈጠን አድርጌዋለሁ። ትንሽ ቸኩያለሁ፣ ስራ ላይ ስለነበር ከስራ ጋር ስለሆነ አልተመቸኝም። ግን ያው ያለውን ድባብ ላሳያችሁ ብዬ ነው። ያው ደግሞ ቪዲዮ ከሰራ በጣም ቆየት ብያለሁና ለምን የበዓል ድባብን አብረን አናሳልፍም የሚለውን አስቤ ነው እንግዲህ ወደ እናንተ ቪዲዮ ይዤ መጣሁት። ያው እናንተም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። የቪዲዮ የሚደርሳችሁ ሁሉ እየገባችሁ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው ይኸውልኝ፣ ማስታወቂያ አታሳልፉ፣ አግዙኝ። በምትችሉት መጠን ሁሉ እንተጋገዝ እላችኋለሁ። ቤተሰብ እንግዲህ ዛሬ ያው በዓል አይደለ ትላላችሁ። በጣም ደስ የሚል ነበረ። እውነት ደስ ብሎን ያሳለፍ ነው። ሁላችሁም እንግዲህ በያላችሁበት ያው በደስታ እንዳሳለፋችሁ ተስፋ እናደርጋለን። የምራው ማለት አንዳንዴ ነገሮችን ካከበር ነው እንጂ ቀለል ካረግ ነው ነገር ቀላል ነው። ምንም የሚከብድ ነገር የለም። ባለው ብቻ ቀኑን አስቦ መዋል ነው ዋናው ከኛ የሚጠበቀው። አብሶ በሰው ሀገር ሆነን ስደት ላይ ሆነን ያው ብዙ ትዝታዎች አሉ። ወደ ሀገር ቤት ሀገር ቤት ያለውን ስናስታውስ የሚመጡብን ያሳለፍናቸው ከቤተሰብ ጋር ሳቅ ጨዋታው፣ የቤተሰብ ጥየቃው፣ ቤተሰብ ሰብሰብ ብሎ ስናከብር ያለው መጠራራቱ፣ ማህበራዊ ኑሮ ነው። ያው ብዙዎቻችን እዛ ነው ያለው ነው ትዝ የሚለን ማለት ነው። በዓል ላይ የበዓል ቀን ማለት ግን ያንን እያሰብን ደግሞ እዚህ ጋር እኛ መከፋት የለብንም፣ መቆዘም የለብንም። የበዓል ቀን እዚህ ባለንበት ቤት ያለን ነገር ያው በዓሉን ለማስመሰል በዓሉን እኛን እንትን እንዲልልን ማለት ነው፣ ቀኑን እንዲያስታውስልን እዚህም ከጓደኞቻችን ጋር በዓሉን በሚመስል መልኩ ባለን አቅም ያለውን እያዘጋጀን ቡናውንም ፈንዲሻውንም ጸበል ጸዲቁንም እንደ አቅማችን ቤት ያፈራውን ሰርተን እንደዚህ በዓሉን ፋፈሽ ብለን ብንውል ትዝታ ነው። መቼም ዛሬ እዚህ ነን፣ ነገ ደግሞ አይታወቅም። ነገ ወደ ሀገር ቤት እንገባለን። ሀገር ቤት ስንገባም እኮ እዚህ ያለው ነገር የዛሬ አመት እኮ በዓልን እንዲህ ነበር በስደት ያሳለፍኩት የሚለው ቪዲዮ ያህል አይደለ ትዝታ ጥለን ነው የምንሄደው። ና አንዳንዴ በጣም ደስ ይላል እንደዚህ አብሶ ሰብሰብ ብሎ በዓልን አብሮ ማሳለፍ። ከቤተሰብ ውጭ ስንሆን እንደዚህ ከጓደኛ ጋር ማለት አሁን ብዙዎቻችን ከስንት አንድ ነው እንጂ አንዳንድ መዳሞች ቤት 2-3 ሆነን ነው። እንደገና ደግሞ የልጅ የእናት ቤተሰብ ጋር እንዲህ ይኖራሉ ማለት አንድ ግቢ ውስጥ ቢያንስ 3-4 ይኖራል አንድ ግቢ ውስጥ ማለት ነው። እና እንደዚህ ሰብሰብ ብላችሁ ባላችሁ ነገር በዓልን በዓል አስመስላችሁ ራሳችሁን ሳታጨናንቁ ወደ ቤተሰብ ሳታስቡ አለ አይደለ የሆነ በቃ ብዙውን ጊዜ በዓል ላይ የሆነ ድብር ይለናል። ድብርት ነገር ነው የሚጥልብን ማለት ነው። ለምን እዛ ያለውና እዚህ ያለው በቃ እለቱን ስናስበው ትንሽ ይከብዳል። ግን መሆን የለበትም። በቃ ያ አለፈ። እዚህ ያለ ነው እዚህ አሁን ያለንበትን ነው አሁን ማሰብ ያለብን። እችን ቀን ነገ ማለት እቺ አሁን የዚህ ዓመተ ምህረት አለቀ፣ ዳግም አናገኘውም። ያ አዲስ ቀን ነው። የዛኛው የሚመጣው አመት ደግሞ ሌላ አዲስ አመት። በዓሉ አንድ ነው እንጂ ዓመተ ምህረቱ የሆነ እየቆጠር ነው ጥለነው እያለፍን ነው አይደለ? ጊዜው ጥሎን እያለፈ ነውና በዚህን ዓመተ ምህረት እዚህ ነበርኩ። በቃ በደስታ ማለፍ ነው ያለብን።
ሳናዝን ሳንከፋ በደስታ ምክንያቱም ያው በዓል ሲመጣ ያው ነገሮች እንዳሰብነው ላይሆን ይችላል። አንዳንድ ቤት ይህንንም ላይፈቅዱ ይችላሉ። ሰርቶ መመገብም እያለም ለመስራት የማይመች ቤት ይኖራል። አንዳንድ ቤት እንደዚህ አንድ ላይ ሲኖር ሽታ አለ ይላሉ ምናምንና ያ ነገር አለ። ግን እንደምንም ብላችሁ በቃ ጸበል ጸዲቁንም ፈንዲሻውን ቡናውን አድርጋችሁ በቃ ባለው ነገር ግዴታ ዶሮ መሰራት አይጠበቅበትም። ዶሮ ካለ ነው፣ ከሌለም የለም ነው። ካለ ሰርታችሁ ከተመቻችሁ ግን እንዶ በቃ ሰብሰብ ብሎ ቡና አፍልቶ ሻማ አብርቶ እለቱን ማሰብ በረከት ማግኘት ነውና ያው እንግዲህ እኛ ይህን ይመስላል የኛ የበዓል ውሏችን። ያው የበዓል ቀን እንደዚህ ኑ እንብላ እና ይህን ይመስላል የኛ የበዓል ውሏችን እላችኋለሁ። እንግዲህ ሁላችሁ መልካም በዓል ይሆንላችሁ። የአመት ሰው ይበለን፣ በሰላም በጤና እዛ ያድርሰን። ለሚመጣው ደግሞ በሀገራችን ከቤተሰብ ከዘመድ አዝማድ ጋር እንድናከብር እግዚአብሔር ይፍቀድልን። ቤተሰቦቼ ያው እንግዲህ ያው ቪዲዮውን እስከ መጨረሻው በማየት ተባበሩን። ላይክ ሰብስክራይብ አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ጊዜ፣ መልካም በዓል ይሆንላችሁ። አመሰግናለሁ። ቻው